What's up, everybody? May the peace of Almighty God upon you, and welcome to this channel to improve your speaking skill English with Alex. Today, I need you to try this tongue twister with me. ዛሬ ይሄኛውን tongue twister ወይ ደግሞ የአፍ መፍታቻ አብረን እንሞክራለን። ኦኬ፣ ቀስ በቀስ ፍጥነት እየጨመርን እንሄዳለን። አብረን እንላለን። እንጀምር። Three tentatives told 1,000 toads. Three tentatives told 1,000 toads. Three tentatives told 1,000 toads. አሁን ተራው የእናንተ ነው። ሞክሩ። 1 2 3 ኦኬ። አሁን ደግሞ ትንሽ ፈጠን ብለን እንሞክር። Three tentatives told 1,000 toads. Three tentatives told 1,000 toads. Three tentatives told 1,000 toads. አሁን ተራው የእናንተ ነው። ሞክሩ። 1 2 3 ኦኬ። አሁን ደግሞ ከሁሉም የበለጠ በደንብ ፍጥነት ጨምረን እንሞክር። Three tentatives told 1,000 toads. Three tentatives told 1,000 toads. Three tentatives told 1,000 toads. ኦኬ። ተራው አሁን የእናንተ ነው። ሞክሩ። 1 2 3 ሰውና ጨርሳችኋል ብዬ ተስፋ አድርጋለሁ። የአፍ መፍታቻ ወይ ደግሞ ታንግ ትዊስተር የምንላቸው ለብዙ ነገሮች ይጠቅሙናል። አንደኛው ላይክ በፍጥነት የማንበብ ችሎታ ለማዳበር ይረዳናል። ሁለተኛው ደግሞ ከእንግሊዘኛ ጋር እንድንለማመድ ወይ ደግሞ ብዙ ነገሮችን እንድናቅ ወይ ደግሞ የእንግሊዘኛ ቃላቶችን በሚገባ በትክክለኛው መንገድ እንድናነባት፣ እንድንላት፣ እንድንጠቀማት ይረዱናል ማለት ነው። ስለዚህ የአፍ መፍታቻ ወይ ደግሞ ታንግ ትዊስተር በየቀኑ ለማንበብ ሞክሩ። ተስላክ ነው ወይ ወረም ሰንዱ ስቴፕለስ ጋፕሌሹ